ምንም ያክል ቢያስቀይሙን በህይወታችን መጥላት የማንችለው አንድ ሰው አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም በያላችሁበት ሰላማችሁ ይብዛ። የዛሬው ርዕሴ ምንም ያክል ቢያስቀይሙን በህይወታችን መጥላት የማንችላቸው አንድ ወሳኝ ሰው አለ። እኛን ግን በህይወታችን ብዙ ሰዎች ያስቀይሙናል። አንዳንዶቹ ደግሞ በቀላሉ እንረሳቸዋለን። አንዳንዶቹ ደግሞ ከህይወታችን ገጽ ላይ ጭልጥ አድርገን እናጠፋቸዋለን። ነገር ግን ምንም ያክል ቢጎዱን፣ ምንም ያክል ቢያስቀይሙን፣ እንባችንን ቢያፈሱትና መጥላት የማንችለው አንድ ወሳኝ ሰው አለ በህይወታችን። ያቺ ሰው በልባችን ውስጥ የገነባችው የፍቅር መሰረት ከስህተቶቿ በላይ ስለሚገዝፍ ቁጣቸውን በናፍቆት ቂማችንን ደግሞ በምሬት ውስጥ ላይ በይቅርታ ይሸፈናል። ይህን አለመጥላት ድክመት ሳይሆን በውስጣችን ያለው ሰው መሆንና የወደደችበት ትልቅ ጥበብ ነው። እኛ በዚያች ሰው ላይ የምንጨክን ቢመስለንም ነፍሳችን ግን ሁልጊዜ ለሷ የሚሆን ትልቅ የተከፈተ በር አላት። ያም አንድ ሰው አለ በህይወታችን፣ የህይወታችን አካል፣ የትዝታችን ማህደርና የማንነታችን ደራሲ መሆኑ እንጂ እሷን መጥላት በጭራሽ አንችልም። ፍቅር ከጥላቻ ይልቅ ኃያል ነው። እንዲሁም ፍቅር ኃያል የሚሆንበት አንድ ሰው አለ። አንድ ሰው አለች፣ ማንም ሊያጠፋው የማይችል ትልቅ አሻራ በህይወታችን ያስቀመጠች፣ በህይወታችን ላይ ትልቁን አሻራ ጽፋ ያስቀመጠች። በልብ ውስጥ የሚኖር ሰው ስህተቶች አይጠፉም። ቂምም ቢበዛ ፍቅር ሁሌም ይገልጻል። ጥላቻ የሚያሸንፈው አንድ ትልቅ ፍቅር፣ እንዲሁም በልባችን አንድ የትልቅ ሰው ስም አለ። እሷም በእኛ ላይ የመጨከን አቅም የላትም። ሩህሩህ፣ የዋህ፣ እኛን ለማሳደግ ደፋ ቀና እያለች እሷ ተርባ እኛን ያበላች፣ እኛን ያሳደገች፣ እሷ ሳትማር እኛን ያስተማረች፣ የልጆቿን ደስታ የምትፈልግ፣ በህይወታችን ትልቅ አሻራ የጣለች አንድ ትልቅ ሴት አለች። በህይወታችን ውስጥ ብዙ ዋጋ የከፈለች፣ ብድሯን በምንም አይነት ልንከፍለው የማንችል፣ ጠረኗ የሚናፍቅ፣ ፈገግታዋ የሚያምር፣ በህይወታችን ውስጥ ብዙ ዋጋ የከፈለች አንድ ወርቅ፣ ከወርቅም በላይ ቃላት ቢደረደር ሊገልጽ የማይችል አንድ ትልቅ ሴት አለች። እሷም እናት ነች። ልተዋት ብትል የማትተው፣ ልተዋት ብትል የማትተያት፣ እሷም ፍቅርን እስከ ጥግ ድረስ የምታሳይሽ፣ ስታዝኝ ፊትሽን አይታ የምትረዳሽ፣ ስታዝን ፊትህን አይታ የምትረዳ፣ ገና ሲርብህ የምታቅ፣ ሲከፋህ የምታቅ፣ እሷም ወርቅ የሆነች ምንም ቃላት ሊገልጻት የማይችለው እናት ነች። 1000 ዓመት ለእናቶች ዘላለም ይኑሩላችሁ። በተለይ ደግሞ የኛ የሀበሾች እናት፣ የኛ የኢትዮጵያውያኖች እናት ቃላት ያንሳቸዋል። ውለታቸውን መክፈል ባንችልም ረጅም እድሜ ከጤና ጋር ይስጥልን።